እስከ ዛሬ ሎሚያችሁን እንደዚህ ከሆነ የምታስቀምጡት ከስራችሁ እኔንም ጨምሮ ብዙዎቻችን እንደዚህ ነበር የምናስቀምጠው። አሁን ግን እኔ ቶልቶሎ እየተበላሸ ስላስቸገረኝ መላ ዘይጄለታለሁ። መላው ምንድነው? ሎሚያችሁን ታጥቡታላችሁ በደንብ። ከዛ የማርማላታ ጃር ካላችሁ ወይም ደግሞ ተለቅ ያለ ጃር በደንብ ጥብቅ ብሎ የሚዘጋ ካላችሁ እዛ ውስጥ ታስቀምጡታላችሁ። ለኔ ለጊዜው ያለኝ ይሄ ስለሆነ ነው። ሎሚው ከገባ በኋላ ውሃ ትሞሉትና በደንብ አርጋችሁ ትዘጉታላችሁ። ከዛ ወደ ፍሪጅ ታስገቡታላችሁ። ፕላስቲክ መቋጠርም ይቻላል። ጃር ውስጥ ደረቁ ማስቀመጥ ትችላላችሁ። ስለዚህ በሁለቱም መንገድ መጠቀም ትችላላችሁ። ቲማቲምን ማቆየት ሰው ይቸገራል ብዬ አላስብም። ለመናገር ከማቆየቱ ይልቅ እኔ ቶሎ እያለቀብኝ የተቸገርኩትኝና ብዙዎቻችሁ ቲማቲም በየቀኑ የምትጠቀሙ ከሆነ ቶሎ ቶሎ ነው የሚያልቀው አይደል? ያለውንም ቢሆን ግን ሳይበላሽብን ሁሉንም በአግባቡ ለመጠቀም እኔ የምጠቀምበትን ዘዴ ላሳያችሁ። በጣም ብዙ አይነት መንገድ ሊኖር ይችላል። እኔ የምጠቀምበትን ነው ማሳያችሁ። ዛሬ አዲስ የገዛሁት ቲማቲም ስላለ እሱን በደንብ አጠብኩትና በኪችን ሶፍት በደንብ አደረኩትኝ። ካደረኩት በኋላ የተበላሸና በደንብ የበሰለ ካለ እነሱን ለየሁኝና ከስር የኪችን ሶፍት ድጋሚ አድርጌ እንደዚህ አድርጌ ፍሪጅ ውስጥ ከተትኩትኝ። ቀላል ነው እና የተበላሹትን ወይም ደግሞ ሊበስል ያሉትን ደግሞ በእንደዚህ ከታትፈውና አፈጨዋለሁ። ከፈጨሁት በኋላ የበረዶ መስሪያ ላይ አድርገውና በረዶ እንዲሰራ አድርገዋለሁ። በረዶ ከሰራ በኋላ በፕላስቲክ አስቀምጠዋለሁ። ስፈልግ አውጥቼ ይጠቀምበታለሁ ማለት ነው። ዝንጅብል በጣም እየጠወለገና በጣም እየተበላሸ ስላስቸገረኝ ሁለት አይነት መንገድ ላሳያችሁ ነው እና የእናንተ መንገድ ደግሞ የትኛው እንደሆነ ትነግሩኛላችሁ። የመጀመሪያው አጥባችሁ ካደረቃችሁት በኋላ በፕላስቲክ ባግ እንደዚህ አድርጋችሁ ከስር ያለው ፍሪጅ ላይ ማድረግ ነው። ሁለተኛው ሜተድ ደግሞ ዝንጅብሉን እንደዚህ አጥባችሁ ፈቅፍቃችሁ ከእንደገና ድጋሚ አጥባችሁ ታደርቁትና በሶፍት ከደረቀላችሁ በኋላ እሱንም በፕላስቲክ ባግ ማስቀመጥ ትችላላችሁ። እንደዚህ ክትፍትፍ አድርጋችሁ ፒክ ለማድረግ እንዲመቻችሁ ለተለያየ ነገር አውጥታችሁ ለመስራት እንዲመቻችሁ አድርጋችሁ ትከትፉታላችሁ። ከዛ ይሄን የምታስቀምጡት ግን በረዶ ቤት ነው የምታስቀምጡት። በምትፈልጉ ሰዓት ቀደም ብላችሁ ማውጣት ነው። እና ደግሞ እናንተ ቶሎ እየተበላሸ ያስቸገራችሁ አትክልት ምን አይነት አትክልት ነው? ምን ፎሎ እያረጋችሁኝ ነው ጋይስ? በጣም አመሰግናለሁ። አጋጣሚ ከማዘር ቤት የመጣ ሬት ነበረኝና ስለዚህ በሱ ላሳያችሁ ብዬ ነው። ሬቱን ፈሽታችሁ በረዶ መስራት ትችላላችሁ በበረዶ መስሪያ። አለበዚያ ደግሞ እንደዚህ ከተፍትፍ አድርጋችሁ በምትፈልጉት እቃ በምትፈልጉት ሳይዝ በረዶ ቤት በሩ ላይ ማስቀመጥ ትችላላችሁ። በምትፈልጉ ሰዓት አውጥታችሁ መጠቀም ነው። ሌላ ምንም ታሪክ የለውም። ይሄ የሚጠቅመው እንግዲህ ገዝታችሁ ለምትጠቀሙና በአካባቢያችሁ ሬቱ የሌለ ሰዎች ነው እንጂ በአካባቢያችሁ ለምታገኙ ሰዎች ግን ፍሬሹን መጠቀም ይመከራል። ሌላው ይሄንን ዚፕ ፕላስቲክ የት ነው የገዛሹ ብላችሁኛል። እኔ ሸዋና ሎሚያድን ያገኘሁትኝ ኤኒ ሱፐርማርኬት ታገኙታላችሁ። ለሰጣችሁኝ ፍቅር አመሰግናለሁ። ባይ